ሰላም ካቻ ከቻሳ ነኝ፣ የአባ ገዳ ልጅ። ዛሬም ተከስቻለሁ። ከስንዴ ውስጥ እንክርዳድ እንደማይጠፋ ሁሉ ከሰው ዘር ውስጥ ከሁሉም ብሔር ውስጥ አንዳንድ ተንኮለኛ፣ ሴረኛ፣ ደካማ ሰዎች አይጠፉምና በጣም ያየሁት ነገር ማመን ነው ያቃተኝ። አንድ አባት አንድ ሽማግሌ ይዞት ሳንከራትቱት በጥፊ ሲሉት ከየት ነው መጣ ይሉታል። ይሄ አባት እንጀራ ፍለጋ ነው መጣው፣ ስለ እግዚአብሔር እባካችሁን አትምቱኝ ይላቸዋል። የሰውየው ልመና አንጀታችሁን ይበላል። ሰው ልጅ ከእንስሳ የምንሻለው በማሰባችን ብቻ ነው እንጂ እንስሳም አስብም አይባልም። ግጦሽ ወዳለበት ፍለጋ በማሰብ ይሄዳል። ሜቢ እኛ ከእንስሳ በጣም የምንሻል ሰዎች ተብለን ነው። ያው እግዚአብሔር በምሕረቱ ይጠብቀን እላለሁ። እና ይሄ አባት ኦሮምኛ አውራ ብሎት ነው የምደበድቡት። እነዚህ ሰዎች ኦሮሞ መሆናቸውን ሁሉ እጠራጠራለሁ። እኔ እንደምክር እንደ ወንድምም ለእነዚህ ልጆች የማስተላልፈው መልእክት ብኖር እባካችሁን በዚህ ታላቅ ሕዝብ ስም ሰውን አትበድሉ። ኦሮሞም ይሁን ሌላ ብሔርም ይሁን አይ ዶንት ኬር፣ እኔ አገባኝም። ግን ሰው ልጅ ላይ የሚደረገው ነገር በጣም ያሳስበኛል። በኦሮሞ ስም አትነግዱ፣ በኦሮሞ ስም ሰውን አትስደቡ። አንድ ብትሆን ጥሩ እኮ ነው። ሁለት ሶስት ሆነ አባትን ትደበድባለህ። ሰውየው ከወለጋ ነው መጣው፣ ተቸግሬ ነው ምን ሆኜ ነው ይላችኋል። ኦሮምኛ አውራ እያላችሁ ትደበድቡታላችሁ። ወንድሜ ይሄን አባት ስለመታ ኦሮምኛ የማይችለውን ሰውዬ በመምታትህ ጎበዝ አትባልም። ጎበዝ ተብለህ በጣም ስም ምሰጥ የነበረው ራበኝ ስል ወይ ቤት ይዛ ቅርብ ከሆነ እንጀራ በወጥ ብትሰጠው፣ ከሌለ ደግሞ ፍራንክ ብትሰጠው ከእግዚአብሔርም ከሰው ዘንድም የሆነ ነገር አታጣም። ስለዚህ መልካም ነገር ማድረግ እንልመድ። ሰውን አንምታ። ይሄ ነገር ቢበቃም ጥሩ ነው። ሰውን አታንከራትቱ። በዚህ ታላቅ ህብረተሰብ በኦሮሞ ስም ሰውን አትበድሉ። እኔ ኦሮሞ መሆናችሁን ሁሉ እጠራጠራለሁ። ለምን መሰለህ? ኦሮሞ እንደዚህ አይነት ስብዕና የለውም። ኦሮሞ እኮ ከመንገድ ላይ የራሱ ያልሆነውን ህፃን ልጅ አንስቶ የማሳድግ ህብረተሰብ ነው። የሩሩ ህብረተሰብ ነው። መልካም እኔ እንዴት ብዬ ልንገራችሁ? ይሄን ቪዲዮን የማየው በጣም በብዛት በዓለም ላይ ይሄ ቪዲዮን ሰው ያያል። ሰው እኔ የወጣውበትን ህብረተሰብ ወክዬም ኢትዮጵያንም ወክዬ ህብረተሰቤንም ወክዬ ሚዛናዊ የሆነ ቪዲዮ ነው የምሰራው። ስለዚህ ይሄን አባት በጣም ነው አንከራተቱት። እኔ እዛ ቦታ ላይ ሆኜ ቢሆን ይሄን አባት አትነኩትም። አፍንጫም ብዬ ነበር እዛ ቱቦ ውስጥ ምከታችሁ። ወንድም ወንድ መግጠም ነው እንጂ ከሽማግሌ ጋር አይደለም። ደግነቱ ኦሮሞ አይደላችሁ። ኦሮምኛ የምትችሉ የሆነ ስግጥ ያላችሁ ሰገጤዎች ናችሁ እንጂ ኦሮሞ እንደዚህ አይነት ነገር አያረግም። ኦሮሞም ከሆናችሁ ደግሞ ወራዳ ናችሁ። እዛ ጋር ሰውየውን ስታንከራትቱ የነበራችሁ ሰዎች ሽማግሌውን ደግሜ ላህለው ወራዳ ወጣቶች ናቸው። ኦሮሞ ከሆናችሁ አይደረግም። ኦሮሞ ከሆንክ እናት አባቴ ይሄን አላስተማሩ። አም ኦሮሞ እንደኔ አይነት ፒር ኦሮሞ የለም። እንደኔ አይነት ንጹህ ኦሮሞ መዓት አሉ። እንደዚህ አይነት ነገር የማደርጉ ኦሮሞ መዓት አሉ። በስብዕና ሰውን በማክበር የማምኑ ኦሮሞዎች በብዛት አሉ። ብዛት ብቻ ሳይሆን በፐርሰንት እንኳን ብሰጣቸው ከ100% 95-6 ኦሮሞዎች አሉ። ንጹህ ነው ኦሮሞ። እንደዚህ አይነት ነገር አደረግም። ግን በቁጥር የሚቆጠሩ ሰዎች የሆኑ ሰዎች አሉ፣ አይጠፉም። ግን እንድትገነዘቡልኝ የሚፈልገው ነገር ቢኖር ኦሮምኛ ያወራ ሁሉ ኦሮሞ አይደለም። ጋይስ እንዳትሸወዱ። ብዙ አይነት ብሔሮች ኦሮሚያ ውስጥ ስለሚኖሩ ኦሮምኛ በደንብ ይችላሉ። በስመ ኦሮሞ ሰው ይበድላሉ። እነዚህ ጎፈሬ በጥሮ ይህን ሽማግሌ የማንከራትቱት እኔ ኦሮሞ መሆናቸውን ሁሉ እጠራጠራለሁ። ነገር ግን
ምሻለን ፍቅርና ፍቅር ብቻ ነው። መተሳሰብ፣ መዋደድ ብቻ ነው እኔም ማስተምራችሁ። ጥላቻ የትም አደርሰንም። አንዱ ወጥቶ አማራን ሲዘረጥጥ ይውላል። እዛ ባህር ማዶ ተቀምጦ ደግሞ ሞጣ የሚባል አንድ ሊጥ ይብላና ኦሮሞን ሲሰድብ ይውላል። እነዚህ ሰዎች አማራን አይወክልም። አሁን ሞጣ በዚህ ዕድሜ ከዘራ መያዝ ያለበት ቤተ ክርስቲያን ማስቀደስ አለበት፣ መቁረብ ያለበት ሽማግሌ ነው። ቲክቶክ ለአንድ ወጣት እንደኛ ወጥቶ ስለፈደድ ይውላል። አግባብ አይደለም፣ ዕድሜ አይደለም ሞጣ። አንድ ደግሞ ከዚህ በፊትም አንድ ቪዲዮ ሰርቼበት አልመለስ ያለ አንድ ዳለቻም ይባላል። አሁን ዳለቻ ኦሮሞ አይደለም፣ ኦሮምኛ የሚችል ወራዳ ከአሜሪካ በአሺሽ ተጠልዞ ወደ ኢትዮጵያ የተባረረ ሰው ነው። ብሔር ስሰድብ ይውላል፣ ብሔር ሳንቋሽሽ ይውላል። እግዚአብሔር ልቦና ይስጥ ዳለቻ ወንድሜ። እኔ ሰው ልጅ አከብራለሁ፣ አልሳደብም። እኔ ያደግኩበት ትልቅ ህብረተሰብ፣ ትልቅ ብሔር ውስጥ፣ ትልቅ ቤተሰብ ውስጥ ስለወጣው ስድብን በጣም ይጸየፋለሁ። እግዚአብሔር ልቦና ይስጣችሁ ለሁላችሁም። እኔ ካቻ ሳነኝ አባገዳ ልጅ። ኢትዮጵያን እግዚአብሔር ይባርካት። ባይ ባይ።